የእስራኤል መከላከያ ሚኒስትር ኢራን የተኩስ አቁሙን ጥሳለች በሚል በቴህራን ላይ ከባድ ጥቃት እንዲፈጸም አዘዙ። ኢራን የተኩስ አቁሙን ጥሳለች መባሏን አስተባብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እና በእስራኤል መካከል የተደረሰው ሙሉ ስምምነት ተግባራዊ መሆን እንደጀመረ ተናግረዋል። የእስራኤል መንግስት በዶናልድ ትራምፕ የተኩስ አቁም ሀሳብ መስማማቱንም ገልጿል። እስራኤል በኢራን ላይ ሌሊቱን በፈጸመችው የሚሳኤል ጥቃት 4 ሰዎች መገደላቸውን ስትገልጽ፣ የኢራን መገናኛ ብዙሃን የመጨረሻው ዙር ሚሳኤል መወንጨፉን ዘግቧል። ትናንት ምሽት ኢራን በኳታር በሚገኘው የአሜሪካ ጦር ሰፈር ላይ በፈጸመችው ጥቃትም የደረሰ ጉዳት እንደሌለ ፔንታጎን ገልጿል። ኳታር በአሜሪካ የጦር ሰፈር ላይ የፈጸመችውን ጥቃት ሉዓላዊ ጥሰት ስትል በጥብቅ አውግዛለች። የኢራኑ ፕሬዝዳንት ማሱድ ፔስኪያን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ይፋ የተደረገውን የተኩስ አቁም ስምምነት አገራቸውን እንደምታከብር ተናገሩ። ፕሬዝዳንቱ ኢራን ከእስራኤል ጋር የተደረሰውን ተኩስ አቁም የምታከብረው እስራኤልም ተገዢ ስትሆን እንደሆነ መናገራቸውን መንግስታዊ የኢስላሚክ ሪፐብሊክ ዜና ወኪል ኢርና ዘግቧል። ፕሬዝዳንት ፔስኪያን ከማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጋር በስልክ በተወያዩበት ጊዜ እስራኤል የተኩስ አቁሙን የማትጥስ ከሆነ ኢራን አትጥስም በማለት ተኩስ አቁሙ የሚጸናው ሁለቱ ሀገራት ሲያከብሩት መሆኑን አመላክተዋል። ፕሬዝዳንቱ በመጨረሻም አንዳንድ ችግሮችና ቅሬታዎች ቢኖሩም ኢራናውያን በጠላት የሚፈጸምን ወረራ በአንድነት እስከ መጨረሻው እንደሚጋፈጡ በድጋሚ አሳይተዋል ብለዋል። ማክሰኞ ማለዳ ተግባራዊ የሆነው በእስራኤልና በኢራን መካከል የተኩስ አቁም ይፋ ሆኗል። ነገር ግን ሁሉም ወገኖች የተኩስ አቁሙን በመጣስ እየተታኮሱ ነው። ከዚሁ ጋር በተያያዘ ዶናልድ ትራምፕ በአሜሪካና በኳታር አማካኝነት የተደረሰውን የተኩስ አቁም በመጣስ በእስራኤልና በኢራን ላይ ቁጣቸውን ገልጸዋል። ትራምፕ ለጋዜጠኞች እንደተናገሩት ሁለቱም ሀገራት የሚያደርጉትን ነገር አያውቁም ሲሉ ቁጣ በተቀላቀለበትና መደበኛ ባልሆነ አገላለጽ ወቅሰዋል። ቀደም ሲል በኢራን የስርዓት ለውጥ እንዲደረግ ሀሳብ ሲያንሸራሽሩ የቆዩት ትራምፕ ዛሬ ይህንን ሀሳብ እንደማይደግፉት ተናግረዋል። እስራኤል በዛሬው ዕለት ከቴህራን አቅራቢያ ያለ የራዳር ማዕከልን መምታቷንና ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር በስልክ ካወሩ በኋላ የጦር አውሮፕላኖቹ እንዲመለሱ መደረጋቸው ተገልጿል። የጠቅላይ ሚኒስትር ኔታንያሁ ጽህፈት ቤት ኢራን በሚሳኤል ጥቃቶች የተኩስ አቁሙን 3 ጊዜ ጥሳለች በማለት ሲከሱ ኢራን ክሱን አስተባብላለች። ይህ በእንዲህ እንዳለ ለ12 ቀናት በተካሄደው የእስራኤል ጥቃት 606 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። ሌሎች ምንጮች ግን የሞቱ ሰዎች ቁጥር በ2 እጥፍ ይጨምራል ብለዋል። የዛሬው ተኩስ አቁም ተግባራዊ ከመሆኑ ቀደም ብሎ ኢራን ቤርሼባ ላይ በፈጸመችው ጥቃት 4 እስራኤላውያን ሲገደሉ በኢራን ጥቃት በአጠቃላይ 28 ሰዎች ተገድለዋል።